ዘመነ ካሴን አፍንጫውን ይዤ ለመንግስት አስረክባለሁ ብሎም ሲደነፋ የነበረው የመንግስት ደህንነት በፋኖ ቁጥጥር ስር ገባ። የመንግስት ደህንነቱ በፋኖ ከተያዘ በኋላ ቃለ መጠይቅ ተደርጎለታል። ቪዲዮውን ተመልክተን እንመለስ። ስሜ ረዳት ኢንስፔክተር ሞገስ ሀብቴ እባላለሁ። የቀድሞ የአማራ ልዩ ኃይል አባል የነበርኩ ነኝ። ከዛም ልዩ ኃይል በሚፈርስበት ሰዓት ላይ ወደ መንግስት ለደህንነት ስራ ወደ አምቦ ዩኒቨርሲቲ ልኮኛል። እዛም ከተላኩ በኋላ የደህንነት ስራውን ሰልጥኜ ከጨረስኩ በኋላ ወደ ባህር ዳር ተመልሼ ቀጥታ ኮሚሽነር ደስዬ ደጀኔን አግኝቻለሁኝ። እሱ በሚሰጠኝ ሚሽን መሰረት ከተገናኘን በኋላ ስለ አንዳንድ ጉዳዮች ስለምሰራቸው ስራዎች በግልጽ ፕሬዘንት ከተደረገልኝ በኋላ የምሰራቸው ስራዎች እያንዳንዱ አቅጣጫ ተቀብያለሁ። ከተቀበልኩ ሰዓትና ጊዜ ጀምሮ እነዚህን አቅጣጫዎች በየስፍራው እየሄድኩኝ ፋኖዎችን አስይዛለሁ፣ አስገድላለሁ። ከዛም ባለፈ ደግሞ አንዳንድ ጊዜ ለውይይትና ለተለያየ ነገር ብሉ ናይል ሪዞርት እንገናኛለን። እዛ ላይ አንዳንድ ነገሮችን እንመካከራለን። እየተገናኘን በየሰዓት በስልክም እየተቀያየር እነዚህ መረጃዎች እየተቀባበልኩኝ ብዙ ፋኖዎችን እያስገደልኩኝ ብዙ ፋኖዎችን እያስያዝኩኝ ቆይቻለሁ። ከቆየውም ጊዜ ጀምሮ ይሄን ስራ እየሰራው በዛን አጋጣሚ ዘመነ ካሴን ከገባ ግቢቱ ገብቼ አፍንጫውን ይዤ አመጣዋለሁ ብዬ ፎክሬ ያለውም ከፎከርኩ ጊዜ ጀምሮ እየፈለኩ ነበረ። በዛን አጋጣሚ መንግስት ለኔ ደብረ ማርቆስ ላይ ቦታ ይሰጣል ብሎ ቃል ገብቶልኛል። በዚህ አጋጣሚ የትውልድ ቦታ ምስራቅ ጎጃም ጎንቻ ሶንሴ ወረዳ 09 ቀበሌ ነኝ ተወልጄ ያደኩት። ወደ ትግልም ከተቀላቀልኩ ጊዜ ጀምሮ ያው ከትግል ላይ ቆይቻለሁ። ስገልጸው እንደነበረው ነው። በዚህ አጋጣሚ ያንን ቦታ አስጨርሼ ብዙ ነገሮችን ለማከናወን ስራዬንም እየሰራሁኝ ቆይቻለሁኝ። ተመልሼ ስመጣ ወደ ፋኖ ተይዣለሁኝ። በፋኖ እጅ ገብቻለሁኝ፣ መጥቻለሁኝ። ከመጣው ጊዜ አንስቶ ጀምሮ ለኔ የእውነት ትግል መሆኑን አቅጣጫውን ከሁሉም ነገር በጣም በልጦብኝ ስላገኘሁት ተዝቀድም ከታገልኩት ትግል ይልቁን ይሄ በጣም የሚገርም ይብል የሚያሳይ ትግል ነው። እኔም ተይዤ ነው የመጣሁት። እዚህ ላይ ተይዤ መጣሁኝ። ከመጣው ሰዓትና ጊዜ ጀምሮ ግን የተደረገልኝ ነገር ትግሉን አቅጣጫውን ሲነገረኝ ከምንም በላይ ይብል የሚያረሰግ ነው። ጸጸቴ ወደር የለውም። ይቅር በሉኝ፣ ማሩኝ። ከናንተ ጋር የእውነት ልታገል ዋጋ ልክፈል ከዚህ ወርቃማ አላማ ጋር ገብቶ መታ እንኳን አይደለም ቀርቶ ገብቶ መታገል ይቅርና በስሙ መጠራት ምን ያህል ውጤት እንዳለው አውቄያለሁ፣ ተረድቻለሁ። ይቅር በሉኝ። በተመሳሳይ ከኔ ስር የነበራችሁ ጓደኞቼ ይሄንን ነገር የምታዩት በተለያየ ምክንያት ሰዎች ስሙ ይልንገራችሁ፣ የሚጠቅመውንና የሚያዋጣውን ማለት ነው። እናንመው ሙሉ እናንመው ባይ እና ሳሙኤል ሰዋችሁ ስሙ ይልንገራችሁ፣ እናወቀ ቀበሌ 11 አወቀ በደንብ አድርጌ ያውቃለሁ። አየር ጤና እንዳለህም አውቃለሁ። ይሄ ነገር ይቅርባችሁ። የአማራ ትግል ላስጨራሽ ነው፣ ውጤቱ ያማረ ነው። ምንም ጊዜ ይሆናል እንጂ እውነቱ ከእውነትነቱ ስለማይዘል ይሄንን አዋጭ የሆነ ትግል ኑ ተቀላቀሉ፣ እንደኛ ሆኑ። የጊዜ ጉዳይ ነው እንጂ ሁላችንም በያለንበት መያዝ ስለምንችል አሁንም ቢሆን ዋናው ነገር ተምሮ ተጸጽቶ ሁላችንም በተለያየ ምክንያት ለማይረባ ጥቅም እያልን ወደ ተለያየ ቦታ ገብተናል። አሁንም ኮሚሽነር ደስዬ የሚሰጣችሁ ሚሽን የተበላሸ የገማ ነው። ከኛ በላይ ያሉት ሰዎች ይሄንን አላማ ከምንም በላይ ወደው ተቀላቅለው በረሃ ላይ እየወደቁና እየተዋደቁ ያሉ መሆናቸውን ተገንዝባችሁ ወደዚህ ተመለሱ፣ ተጸጸቱ፣ ተመለሱ የሚል መልእክት ነው ያለኝ ለሁላችሁም።